ቲኬት የቆረጡ ሰዎች ደግሞ በስክሪንሻት ኮመንት ላይ ከላኩ እኔ ሪፕላይ ያደርግላቸዋለሁ። በአካል ደግሞ የራሳችን ጊዜ እናሳልፋለን ማለት ነው። 2000 ሰው ነው የሚመጣው። ከነዚህ 2000 ሰዎች 300 ሰዎች በአካል የመጨረሻ ኢቨንት ላይ እንገናኛለን፣ ሌላ ቦታ ላይ ለየት ብለን ማለት ነው። ስለዚህ ስክሪንሻት እያደረጋችሁ የቆረጣችሁ ቲኬት ቶሎ ብላችሁ እዚህ ኮመንት ላይ ጻፉልኝ፣ የዛኔ አያቸዋለሁ ማለት ነው። ይሄ ነው እንግዲህ የነበረው። አሁን አውራ። It hits you just how human Jesus really became. Picture him in the garden, kneeling, despair wrapping around him like a heavy cloak, crying out to the Father, sweat turning to blood. አሁን ሁለቱንም አይተሃል። ማሪ አውራ። ያ ቴንክ ዩ። አንደኛውን በተለይ አሁን ያሳየን ኦሪጂናሉን ላሳይ። ዲኤምቪ ኤሪያ የምትገኙ ሀበሾች፣ ውድ የሀገሬ ልጆች እንደምታውቁት ማርች 28 ቅዳሜ በዋርነር ቲኤተርስ የሚገርም ኢቨንት አለ። የሞቲቬሽናል ኢቨንት። በአካል መታችሁ ከኔ ጋር መገናኘት የምትፈልጉ ከሆነ ቀድሞ ቲኬት የቆረጡ 300 ሰዎች፣ እነዚህ ቲኬት የቆረጡ ሰዎች ደግሞ በስክሪንሻት ኮመንት ላይ ከላኩ እኔ ሪፕላይ ያደርግላቸዋለሁ። በአካል ደግሞ የራሳችን ጊዜ እናሳልፋለን ማለት ነው። 2000 ሰው ነው የሚመጣው። ከነዚህ 2000 ሰዎች 300 ሰዎች በአካል የመጨረሻ ኢቨንት ላይ እንገናኛለን፣ ሌላ ቦታ ላይ ለየት ብለን ማለት ነው። ስለዚህ ስክሪንሻት እያደረጋችሁ የቆረጣችሁ ቲኬት ቶሎ ብላችሁ እዚህ ኮመንት ላይ ጻፉልኝ፣ የዛኔ አያቸዋለሁ ማለት ነው። ይሄ ነው እንግዲህ የነበረው። አሁን አውራ። አሁን ሁለቱንም አይተሃል። ማሪ አውራ። ያ ቴንክ ዩ። አንደኛውን በተለይ አሁን ያሳየን አይቻት ነበር ስትዘዋወር። እቺ ነበረች መጀመሪያ። እቺ ሞቲቬሽናል ስፒከር ላይ ያደረግ ነው። ይሄንን ነው ዳይሬክት ላይ መጣ። ኦኬ ገባኝ። አሁን ይሄንን መልስ ራስ ትመልሷለህ ዮኒ። ይሄ በሼም ይሁን እፍረት ይሁን የኛ ህብረተሰብ መጀመሪያ በጣም ሼምፉል ነው። ገብቶሃል? እየነዳ ከሆነ እንትን ሊልብህ ይችላል፣ ሊዘጋብህ ይችላል። በድምፅ አውራ። ያረጋዋል። ኦኬ ኖ አይ መካኒክ ጋር ያሉት እያወራሁት ነበር። እኔ የምላሉት ዮኒ ምን አለ መሰለህ፣ በጣም ብቃት ያላቸው በጣም ትምህርት ያላቸው ሼም እየያዛቸው ሶሻል ሚዲያ ላይ ገብተዋል። እውቀታቸውን ብቃታቸውን ለህብረተሰብ እንዳያጋሩ በእፍረት ቁጭ የማይገቡ ማአት ናቸው። ሶሻል ሚዲያ ባይዘው ይኸውልህ ሁሉንም ሳይሆን ኦርም 90% ደደቦች ነው እዚህ ያለ ነው። በትክክል ለመናገር ከሆነ በትክክል 90% ደደብ ነው እዚህ ያለው። ብቃት ያላቸው ምን ያላቸው ትምህርት ያላቸው ሁሉ እዚህ አይመጡም ያሉት። አሁን ያን እፍረት ይኸውልህ ያን እፍረት ሰብረው ለህብረተሰባቸው መድረስ እንዳለባቸው ይሄ ሰው ሊያስረዳ ከሆነ ምንድናት እዚህ ላይ ክፋቷ? አለኩ ሼም ሆነ መናገር የሚገባን ነገር ይኸውልህ አንዳንድ ቦታ እኮ ስንሄድ የሚገባን ነገር ያለ መናገራችን ስንት ነገር ያመለጠናል። አንተ ራሱ ስንት ነገር ኬዞች አመጣ ከዚህ በፊት ማድረግ የሚገባቸው ለምን አላረግሽ ምስል አፍሬ ነው እኔማ ሼም ይዞኝ ነው ማአት ነው ያለው። ይሄ ነገር እንግዲህ ህብረተሰቡ ብሬክ አድርጎ ወደፊት መምጣት የሚችል በተለይ ብቃት አለው የለውም የሚለው ጉዳይ ሌላ ጉዳይ ነው። ይሄ አሁን ያን ነገር በትክክል ብቃት አድርጎት ይገልጸዋል ወይ በትክክል ያን ነገር ወደ ህብረተሰቡ በስሜት ልኮ ሪፍሌክት ያደርጋል ወይ ለሚለው ነገር ሌላ ጉዳይ ነው። አሁን በአዶናይ እነዚህ ሀሳቦች ሲገለጹና እኛ በምናቃት ሲገለጹ ዲፈረንት ነው ማለት ነው። ብቃት በቃው ከሆነ ምንድነው ክፋቱ ነው? ምንድነው ክፋቱ? ይሰማል አይሰማም? አሁን መጣ። ይሰማል? አሁን መጣ። ኦኬ በጣም አሪፍ። አሁን ስለ ብላክ ስታር የሚባለው ልጅ ያንተ የራስ አስተያየት ሊኖር ይችላል። በሆነ ነገር ላይመችህ ይችላል። እኔ አስተያየት አይደለም ሺ ጊዜ ሲሰድበኝ ነበር፣ ግን ስለሱ ምንም እንዳትል። አዎ ኖ አጠይቅም። እኔ ዛሬ ነው የመለስኩት። ለዛ ገብቶሃል? ሺ ጊዜ እኔን ሲናገር የነበረ ዝምባል ነው እሱ። አንተ የፈለከውን በለው። አሁን ይሄ እኮ ነው ፖይንቱ ላሲ ዘፈርኩት ይሁን ቲማቲም አመላለሻ ያለው ያ ማነው ስሙ? ያ ጴንጤው ቀዩ ጴንጤ ሰው ፖለቲካ የሚያወራ ደርሶበት ነው። አዎ ጥሩ ራሱ ደርስና እንደፈለገ አድርጎ ቢረግጠው ልክ ነው ነው ማለት ነው። ልክ ነው በለው። ግን እኔም መኩም ስላለን በአንድ ፊልድ የምንሰራ ዘ ቤስት ገንዘብ ሜክ የሚያደርገው ከሁላችን አዘ ትራክ ድራይቨር ገብቷል። እሱ ነው ፍላቤ ሎቤ ነው የሚለው
ሳይድ መያዝን ምናምን የራስ ጉዳይ ነው። ይሄን ግን እኔ ጋር መጣ ዲፌንድ ዮኒ አንተንም እኔ አላውቀውም። ልጁ ግን በቃ ካላወቅኩ አብራት አለ ኖ የሚሰራውን አውቀዋለሁ። ባናት ተከል የፈለገውን ይስራ። ይሄ እከክ ዝምባ አሮን ኬር ይሄ መረጋገጥ ሆኖ እኮ አይዲያ መስጠት አያስፈልግም። አይደለማ ስማ፣ ስለሷ መተህ ስትናገር ይኸውልህ አንዴ አይደለም ከ10 በላይ ቪዲዮ ነው ላይ ሰርተዋል። ሶ ዩ ዶንት ዲፌንድ ኖ ሊስን ይኸውልህ ነክቶ እንደሆነ አላውቅም። እኔ ነክቶ አላውቅም በላ እኔ ስም አታስገባው አልኩህ እኮ በሰጡ አይዲያን አልኩህ እንጂ ኖ ሌላ ጉዳይ አለ ካልከኝ አላውቅም። በቃ አላውቅም በላ እኔ ዝም ብዬ አልናገር። እንዲያውም ስሙን አልጠራም ብዬ ነበር ፎር ዘ ሎንግስት ታይም። አጀንዳው እየተቀየረ ነው እኮ እኛን ከልክላችሁ ወደ ሌላ ገባ። አጀንዳውን ቀየርኩ። አንተ ሌላ ውስጥ ገባ። ብላክ ስታር ተካክ ብለዋል። ቲማቲም አመላልስ ብለዋል። ማኛው በለው ስታገኝ ዋናው አጀንዳ ላይ ወደ አጀንዳው ነው ዋና እቶ ጃምፕ እንበለው ማለት ነው። ስለዚህ እኔ አልኩህ አንድ ነገር አለ። የዚህ ጉዳይ ልጅ ገብቷል። እንደ ኢሞሽን ወይ ደግሞ እንደ አጀንዳ ራሱ ሜክ ዲኤምቪ ኤሪያ ማአት ሰው አለ ታውቀዋለህ። እዛ የተሰበሰበው ሰውና ዲኤምቪ የሚኖረው ሰው አንድ ነው ብዛቱ አይታል አይደለም፣ አይገናኝም፣ ጭራሽ አይደለም። አዎ በአበሻ ደረጃ ካየኸው ዲኤምቪ ስቴዲዮም አይበቃውም ስቴዲዮም። አዎ ስለዚህ ያየነው ነገር ደግሞ ገብቷል። እዛ ላይ ደግሞ ዲኤምቪ ብሎ የረገጠው ሌላ ሰው ነው። እኔ ዲኤምቪ ብዬ አልተናገርኩም። አዶናይን ነው ያልኩት። አዎ እና ምን አለ መሰለህ እዛ ቦታ ላይ የፈለጉ ሰዎች ተገኝተዋል። ያልፈለግ ሰው ደግሞ መቅረት እኮ ነው። እሱን ደግሞ በተግባር ዲኤምቪ አይተነዋል። እሱ እኮ ነው ችግሩ። አሁን አትናንታ ምን አለ መሰለህ ሌላውም መጥቶ እንደዚህ አሁን ምንድን ነው የሚሆነው መሰለህ አንተ ያልተረዳኸው ነገር አንድ አለ። ሌላውም መካኪ መጣና ናና እንዲናርግላችሁ እያለ ዲያስፖራውን መጫወቻ ላይ ያደረጉት ነው። ሰው ይገርብልኝ ይደዋ ነው ማለት አምናችሁ የምትሄዱ ሂዱ፣ አምናችሁ ማትሄዱ ደግሞ እኔ ለፔጄ ለእኔ ተከታታዮች ነው የምናገረው። ስለሌላው አይደለም ተሸክሞት መዞር ይችላል። የእኔ ተከታታይ ግን አሜሪካ የምትኖር ካለ ቢል የምትከፍልና ጀግና ነህ ጎበዝ ነህ ማንም ምንም አያስፈልግም እያልኩ ነው እኔ ያለው። ዴሮን ኒድ አሁን ለምሳሌ ፓስተር ቸርነት ቢመጣ ወይም ደግሞ ወትስ ኔም ዶክተር ወዳጄ ቢመጣ እንዲሁም ዳዊት የሚባል ጀግና አለ። አንድም ሴት አለች ዳጊ የምትባል በሞቲቬሽናል ስፒክ አድርገው ብዙ ቢዝነሶች የሰሩ ብዙ ከሃንስተው ጫፍ የሚያደርሱ ጀግናትና ወንድሞች አሉን ኢትዮጵያ። እነሱ መጥተው ሞቲቬት ላርጓችሁ ቢሉ ኦፍ ኮርስ ኢትስ ጎና ቢ አ ግሬት ኦፖርቹኒቲ እኔ ራሱ ገባለሁ ነው ማለት ገባ አውል ኒድ ግን ምንም ኤክስፔሪንስ የሌለው ልጅ አምጥተህ ጣራ ስለሰቀልከው ሶሻል ሚዲያ ላይ መጥቶ ያነቃቃ ቢባል እቃቃ እየተጫወታችሁ የኔን ቤተሰብ ነው ማለት የኔን ፋኖች መጥተህ ገንዘብ አትበላም ነው ማለት ተሶላ ዲድ ስለሌላው መብቱ ነው። ሙሉ ገብቶ ከሱ ጋር መስራት ይችላል። ሙሉ ገብቶ መስማት ይችላል። ዮኒዬ አንዴ ማህርዬ ልውጣኔ ይኸውልህ ዮኒዬ ኦኬ ቴንኪው ስላስገባኸኝ። በመጨረሻ ግን የምለው ፔጅ ላይ በትልቁ ዮኒና እኔን የፖስተሽው ሪከርደር እኔ ቤተሰቤን ይዤ አልሄድኩም፣ እናቴን ይዤ አልሄድኩም። አዶኒ እኔንና እናቴን ዲስሪስፔክት አላደረገኝም። እስከ መጨረሻው እስከ ቅዳሜ ድረስ በሰላም ነው የተለያየ ነው። በስነ ስርዓትም ነው ተጠርቼ በእነሱ በኩል ተጋብዤ ከኤርፖርት እስከ ቅዳሜም የተገኘሁት። ስለዚህ እባክሽን ሪከርዱን አንሽልኝ። ያረጋሉ። አይ እኔ የፈለጉትን ቢሉ ዊ ዶንት ኬር። እኔ እናቴን ይዤ አልሄድኩም ኤርፖርት። አዶናይም ዊ ዶንት ኬር። እኔ እናቴን ይዤ አልሄድኩም ኤርፖርት። አዶናይም ዲስሪስፔክት አላደረገኝም። ታውቁ መሰለው ግን ያንቺ እናት ነው። እግዚአብሔር ምስክር እና የሃና እናት ነች። የሃና እናት ናት። ኦኬ ሰምታችኋል ቤተሰብ። የሷ ሪከርዱን ስትንከባከብ ነበር አንቺ ነሽ። እኮ የሃኒ እናት ናቸው እንጂ እኔ የኔ እናት ይዤ አልሄድኩም። አንድ እሱ ነው። ሁለተኛ የሚመቻችሁ ወይም ደግሞ የአዶናይ ሐሳብ ይመቸኛል የምትሉ ሜይ 28 እንገናኝ። እኔም እዛው ነኝ። መቃወምና አስተያየት መስጠት ደግሞ ማንም መብት አለው። ምክንያቱም ቤቱን ከፍቶ ማንም ይላል። ግን በስድብ ደረጃ ሲሆን ግን ያው እየገባው እኔ መልስ እሰጣለሁ። ስለዚህ ሰው እንደ ሌቭሉ ነው የሚያወራው። ገብቶሻል? አዎ እኔ የማይሆን ነገር እየተፖሰተ እንትን ሲል ያስጠላል። አሁን ደስ አይልም። እኔ እናቴን ይዤ ሄጄ አዶናይ ዲስሪስፔክት በጭራሽ አላረገኝም። በሰላም ነው ልብስ ለብሼ አበሻ ልብስ ለብሼ እንዲገኝ ነገረኝ። ያለኝን ደስ እንዲለው ለብሰን ተገኝተናል። እስከ መጨረሻው ከቦርዱም አባል ጋር ከሃናም ጋር ተከባብረን ከአዶኒ ጋርም ተከባብረን ተለያይተናል። አለቀ። ስለዚህ እኔ እንደምፈልገው ሰፖርት አደርገዋለሁ። በ28 እገኛለሁ። የተመቻችሁ ሰው
ተገኙ፣ ሰፖርት አድርጉት። ያልተመቻችሁ ደግሞ ምንም ማድረግ አይቻልም ማለት ነው። ግን ቴንክ ዩ ዮኒዬ ክበርልኝ። ቆይ እኔ እንደኔ እድል ስጠኝ እስኪ እንደው ብዙ አዲስ ማሪ ማራለ ፋሚሊ ማሪ ማለት ኧረ እባካችሁ ማሪ እኮ ቀጥታና ማሪ አንዴ ቆይ ሁለተኛ ተጠቆመ በእናትህ ሞኩ ደግሞ ለሰራት እሷ እኮ ጃምፕ ስላደረገች እንጂ እኔ ያወራው ሰማን እኮ ማሪ ረጅም ሰዓት አዳምጠኝ። እሷ ይኸውልህ አዳምጠኝ። እሷ ነች መሀል ላይ አንድ ያለችው። እኔ ደግሞ ሶፊ እንዳትወጪ ቆይ ላንቺ መልእክት አለ። ረዝሞባት ነው አንዴ አንተ አትመልስልኝ። ከዮኒ ጋር ነው የገባሁት። ዮኒ መልስልኝ። አንዴ ቀስጠኝ እያልኩት ነው። እኔ እየመለስኩልህ አይደለም እንዴ? ምን ነው በቃ ዝም በላ። ዮኒ አቁም ካለኝ አቆማለሁ። ምን ማለት ነው? አልገባኝም። በቃ አማርኛ ነው ማወራለሁ። ምን ለማለት ሌላ ልተረጉምልህ አልችልም። አይደለማ ረዘመና ዮኒ አንድ ደቂቃ መዝጊያ ስጠኝ አልኩትኝ። አይ ታዲያ ምን ታደርጋለህ? አንድ ደቂቃ ይውሰድ፣ ችግር የለም። ኧረ ችግር የለውም። አንድ ደቂቃ ምን ሊያወራ ዮኒ ይሄ ፔጅ አንዳንድ ጊዜ ሌላ ነገር እየሄድን አሪፍ ነው። ይህ በ30 ዓመት ያደርጉ እስኪ ሞቲቬት አድርጉን በላቸው እስኪ አንድ ባንድ እያስገባ ከካናዳ ከአሜሪካ ይኸውልህ ሞቲቬሽን አያስፈልግንም ይላል። ኦኬ ላይፍ ኤክስፒሪየንሳችሁ ሞቲቬት ሲያደርጉን በላቸው ወይ አሜሪካ ሲስተም እየነገሩን ደግሞ ብቃት ያላቸው ሰዎች እንደዛ ከሆነ አደራሽ ተከራይተን ህዝብ እንዲያነቃቁ እናደርጋለን። በእኛ ባጀት ነው የምልህ በትክክል እዚህ 4800 5000 ሰው አለ ገብቷል። ብቃት ያለው አንደኛ ነገር ምን አለ አንድም ቦታ ስለኖርክበት አይደለም የምታውቀው፣ በማንበብ ራሱ ይታወቃል። ዓለም በማንበብ የሚያውቋት ሰዎች አሉ። ስለዚህ 20 ዓመት 30 ዓመት አድርገን እኛ እንደዛ የሚባል ነገር የለም። ኦኬ 30 ዓመት አድርገን ምንድነው ተሞክሮ ምንድነው ኢንካም ምን ላይ ደረጃ ነው ያለው ምንድነው ካፒታል በላቸው እስቲ ዮኒ እና ከዛ ምን እንማራለን ለማለት ነው። ቴንክ ዩ ኦኬ። አይ ለማንኛውም ከአንድ ስሜ ከተጠራበት ጀምራለሁ። ማሪ እንዳትቀሩ ማርች 28 ነይ ማዶ አይደለ? Thank you so much. Warner Theater. I'm going to be teaching about confidence. Okay? So show up. And አይቀርም. Hi. Thank you. የኔ አባት አመሰግናለሁ. Thank you. Hi. You want to be on my vlogs? Yeah, TikToker ሊሆን ነው. ከና ያለኝ እኮ የኔ አባት. How you doing? እንዴት ነህ? ቸርች ነበርክ? That's good. Good. Are you going to show up to my event? See? So March 28th. I have an event. Tell your mom I want to go. Is she? እንዳትረሳ. Yeah? You should show up, okay? Okay, what do you want to say? What? So what time is the event? The event is going to start, see? Saturday, March 28th at 7 p.m. See? 7:30 p.m. Yeah? Where's your mom? Hi, እናት እንዴት ነሽ? ይሄው ቲኬት እየሰጠሁት ነው. ማርች 28 እና ያልኩት ነው ወደ ዋርነር ቲያትር I have a motivational event. I'll be teaching about confidence, life, success, everything. Yeah? ልትመጪ ደስ ይለኛል። ይዘሽው ብትመጪ እሱም ደስ ይለኛል። ቅዳሜ ነው የሚሆነው March 28 next week ማለት ነው። እሺ? Thank you እናት. Thank you. Have a good one. Oh my god, አሁን ማን እንዳገኘው ላሳያችሁ. Oh my god. ናፈቀኝ በዛ